የሆነ ጊዜ ምን እንደሆነ ታውቂያለሽ? የዛሬ 6 ዓመት ከምናምን ነበር እና በህይወቴ በጭራሽ አልረሳውም። ገና ልጄ 6 ወሩ ነበር እና ስራ መጀመር እንዳለብኝ ገባኝና አንድ ወርቅ ነበረኝና ስደት ሄጄ ያመጣሁት ማለት ነው። እሱን ሽጬ ዳቦ ቤት ከፈትኩኝ እና ወተት ሸጥ ነበር እና የተከራየሁት እህቴ ግቢ ነበር እና አዲስ ስለነበር ወተቱም አይሸጥም ዳቦም አይሸጥም እና ያለኝ ብር ወርቁን የሸጥኩበት ገንዘብ ያው እዛ ነገር ላይ አውየው ነበር እና እጄ ላይ ምንም አልነበረ። ልጄን የማበላው ነገር ራሱ አልነበረ። የምሬን ነው የምነግርሽ ለአንቺ ሴት ማለት ነው። ቀናቶች እንደሚያልፉ ልነግርሽ ነው። ዛሬ ሌላ ህይወት ላይ ነው ያለሁት እግዚአብሔር ይመስገን እና በጣም ያለቀስኩበትን ቀን አልረሳውም። ምክንያቱም ልጄ ምን ማብላት እንዳለብኝ ግራ ገብቶኝ ነበር። የሰራሁበት እንደ ኪሳራ ነው የሚሆነው። ትርፍ ነገር የለም፣ ማስረከብ አለብኝ፣ መመለስ አለብኝ እና ከዛም ያም ሆኖ እህቴ እኔን እንደ ጠላት አየችኝ። ከዛ እንድወጣ ፈለገች እና በዛም ችግር ላይ መገፋት የሚለውን ነገር ተጨመረብኝ። እውነት ነው የምላችሁ፣ ጌታን ነው የምላችሁ። ህይወት በጣም ጨለመብኝ፣ ግራ ገባኝ እና በቃ መውጣት እንዳለብኝ ነገረች። ከዛ ወጣሁኝ። ግን አንድ ነገር ልንገርሽ፣ ያ ቀን አለፈ። ብነግራችሁ ስለማያልቅ ነው። ያ ቀን አልፎ እሷ ስትገፋኝ፣ ቤተሰቦቼ ሲገፉኝ ወደ ተሻለ ወደ ለውጥ ነው የገፉኝ እና ያኔ ግን ወድቄ ቀርቼ ቢሆን ኖሮ ምናልባት ልጄንም ላላሳድግ እችል ነበረ። እኔም ጤነኛ ላልሆን እችል ነበረ። ምናልባት እዚህ ህይወት ውስጥ ላታገኙ ትችል ነበር እና ቀናቶች ያልፋሉ። እግዚአብሔር ምስክሬ ነው። ተስፋ እንዳቆጭ እግዚአብሔርን ነው የምልሽ።